እንግዲህ ከዚህ በፊት የነበሩት ሁለት ክፍላት ላይ በሰፊው ስለ ገድላት ምንነት ካብራራን አይቀር ሶስተኛው ክፍል ላይ ብዙውን ጊዜ የሚነሳው ራሱ እንደ ገድል የሚነሱ ሐሳቦች አሉ። ገድላት ከጽሕፈት አንጻር ከመጽሐፍት አንጻር እንደውም የመጀመሪያውን ገድል ጸሐፈ ተብሎ የሚነገርለት በቤተክርስቲያን ታሪክ ቅዱስ አትናቴዎስ ሐዋርያዊ ነው። ያ የቅዱስ እንጦንስን ገድል በሰፊው እንደጻፈ ይነገራልና ገድልን በገድልነቱ አንቀበልም የሚሉ ሰዎች ምናልባት መናፍቃን ካልሆነ በስተቀር ኦርቶዶክስ ቤተክርስቲያን ውስጥ እንደዚህ የሚል በጣም ጥቂት ነው ሊኖር የሚችለው። ምናልባት ጥያቄ ሊኖርበት ይችላል። ብዙ ጊዜ የምንነሳው ገድላት ውስጥ ያሉ ኮንቴንቶች ወይ ደግሞ አንዳንድ ሐሳቦች ላይ ምናልባት ለአእምሮ ጸንቶም ሊጸንም ስለሚችል ወይ ደግሞ በተለያየ ምክንያት ግጭቶች አለ ብሎ ስለሚያስቧቸው ገድላትን ይሄን አንቀበልም፣ ገድላቱን በራሱ ሙሉ ሳይሆን የሆነ ክፍልን አንቀበልም ብሎ የሚሉ ሰዎች ይኖራሉ። ታዲያ ከዚህ ጋር አያይዤ መጠየቅ የምፈልገው ምንድነው አንድ ኦርቶዶክሳዊ በራሱ ገድላትን መዝኖ መገምገም ይችላል ወይ? ይሄን እቀበላለሁ ይሄን አልቀበልም የሚልበት ስልጣንስ አለው? አንድ ኦርቶዶክሳዊ ግለሰብ ከሆነ ማለት ነው። ግለሰብ ማለት ጳጳስም ይሁን ምእመንም ይሁን ስትራክቸሩ ከጳጳስ ከምእመን ማለት ነው። አንዲት ቤተክርስቲያን እስካልወከለ ድረስ ምክንያቱ ስለማይወክላት ግለሰብ ቤተክርስቲያን ስለምትገዝፍበት ግለሰብ ቤተክርስቲያን ትገዝፍበታለች። ኢቭን ሊቅም ቅዱስም ቢሆን ማለት ሊቅም ቅዱስም ቤተክርስቲያናችን እኮ ኮንሰንሰስ ኦፍ ፋዘርስ ይባላል። የነዛ የቅዱሳንም የሊቃውንትንም ስምምነት ይባላል። የሃይማኖተ አብ አይባልም፣ ሃይማኖተ አበው የሚባለው የአንድ ሐሳብ የአንድ ቅዱስ አባት ሐሳብ ቤተክርስቲያን በምልአት ወክላ በቃ ይሄ ነው ማለት የአባቶችን ስምምነት ያስፈልገበት እሱ ነው። ኦቶሪቲው የቤተክርስቲያን ነው። ይህንን ገድል የኔ ነው፣ ይህንን ገድል የኔ አይደለም። ይህንን ገድል እነዚህ ሐሳቦችን በትክክል መታረም አለበት። ይሄ ደግሞ ማለት የምትችለው ከኦቶሪቲ አንጻር አንደኛ ቤተክርስቲያን አንድ፣ ሁለተኛ ግለሰቦች ቢያዩት ሐሳብ ቢሰጡበት ምን ችግር አለው የሚለው ነው። እኔ በዚህ ጉዳይ የምስማማበት መንገድ ምንድነው? ብንታደል ብዬ የምመኘው አርቲክል እኮ ይሰራል በውጭ ዓለም በአንድ መጽሐፍ ላይ ጥናት ይከናወናል። ስለዚህ 50 ዓመት የሚወስድ አንድ ገድል ለማጥናት በነገራችን ላይ በትክክል ካሰብከው ስንት ቨርሽን ያለው አንድ መጽሐፍ ኢትዮጵያ ስለሆነ ብቻ እኮ አይደለም፣ የትም ዓለም ሂድ። በነገራችን ላይ የስም ተፋልሶ የገጠማቸው የታሪክ ተፋልሶ የገጠማቸው የመሰሉን ጉዳዮችን ከዚህ ምሁር የምፈልገው ከዚህ መንፈሳዊ ምሁር አንድ ኦርቶዶክሳዊ ልጅ የምፈልገው ምንድነው? እኔ ብመኝ ቨርሽን አጥንቶ ህግ ስላለ በየትኛውም ዓለም ላይ ህግ እኮ አለ። ሳይንስ እንኳን ህግ እኮ አለ። አርቲክልስ ታዘጋጅ እኮ አለ። በዚህ መጽሐፍ ላይ እንዲህ የሚላል፣ በዚህ መጽሐፍ እንዲህ አለ፣ በዚህ ቨርሽን እንዲህ የሚላል፣ በግዙ እንዲህ አለ፣ በቋንቋ አንፃር፣ በዘመን አንፃር ከዚህ አንፃር የተሰራ አለ። ታቀርበውና ለሚመለከተው አስተያየት ሰጥተህ የራስ ሪኮሜንዴሽን ሰጥተህ ለሊቃውንት ጉባኤ ለሚመለከተው አካል ማቅረብ ቢለመድ ምኞት ነው። ብናብራራው ለዓለም ብንገልጠው ጥሩ ነው። እውነት ለመናገር አሁን ቅድም ለምሳሌ ምን ብለናል? ገድል የተጀመረው ላይፍ ኦፍ አንቶንስ የእንጦንስ ስንክሳር እኮ ገድል ነው። በነገራችን ፖሊካርፐስ እኔ እስከማውቀው የፖሊካርፐስ ህይወት ነው መጀመሪያ መጽሐፍ እንደተጀመረ በእኔ ንባብ ማለት ነው። ፖሊካርፐስ ማለት ሁለተኛው ወይ ሶስተኛ ክፍለ ዘመን ማለት ነው። ስለዚህ ከዛ አንደኛው ክፍለ ዘመን ላይ ያለን አዎ ሶስተኛው ሊቀ ጳጳስ ነው። ጳጳስነት ደረጃ ክርስቲያናው እየጠቀሱ መስሎኝ ነበር። በጣም ጥሩ። ስለዚህ አንደኛው ጳጳስ ነሽ? እሱ ነው የፈለገው። አንደኛው ክፍለ ዘመን ላይ ነበር። መርቴር ነው። አዎ ሰማዕት ነው። ልድገመው። በእኔ ንባብ ስንክሳር እኮ ገድል ነው። ስንክሳር ገድል ነው። ከእንጦንስ አትናቴዎስ ከመጻፉ በፊት የነ ፖሊካርፐስ
በአንደኛ ክፍለ ዘመን ላይ የነበረው ማለት ነው ሰማዕትነቱ ተዘግቧል እኮ ስንክሳር እኮ ይነግረናል እኮ። ከዛ በፊት ያ የቅዱሳን ልማድ ከዛ ቀን ጀምሮ ቤተክርስቲያን የምትችለውን ያህል ሰማዕታቷን መዝግባለች። አታ ቤተክርስቲያናት አሏቸው። በነገራችን ስንክሳር የሌለው ተዋሃድ ትውፊታውያን የሚባሉ በሙሉ እንትን አላቸው፣ ስንክሳር አላቸው። ግሪክ ኦርቶዶክስን በል ምስራቅ ኦርቶዶክስ ማለት ካቶሊክም ጭምር ሳይቀር ማለት ነው። ፕሮቴስታንት ባላቸው በነገራችን ላይ ቅዱሳንን ማን ነው የኔ የሚሏቸውን አካላት ገድላቸውን ታሪካቸውን ይጽፋሉ። በጣም ጥሩ ነው ይሄ ሐሳቡ። እሱ ትክክል ነው ወይ አይደለም ሌላ ጉዳይ ነው። ግን ገድልን የአንድ ቅዱስ አባትን ህይወትን መያዝን መጻፍን እሱ እንዳለ ሆነ ማለት ነው። ምናልባት እንደተጨማሪ ግን እነ ቅዱስ አትናቴዎስን ጭምር ይዘክራሉ። ማለት ለፕሮቴስታንቶች በእነሱ ድረገጽ ላይ እነ ቅዱስ አትናቴዎስ እነ ባስልዮስን እና አፈወርቅን ይዘክራሉ። በራሳቸው ቀን ካላንደር ወጥቶላቸው ተቀምጦ ይዘከራል። እና ይሄ በእነሱ ብቻ ሳይሆን ፕሮቴስታንቶች በድሮ በነበሩ ቀደምት በነበሩ ፕሮቴስታንቶች ጭምር የተለመደ ነገር ራባት አድራሻው የሚያስፈልግ ከሆነ ዲስክሪፕሽን ላይ ስለምናስቀምጥላቸው ገብተው ማየት ይችላሉ። በጣም ይደንቅ ነው። አዲስ እውቀት ነው። ክላሲካል ፕሮቴስታንት በእርግጥ ጥሩ በጣም የራቁ አልነበረም። ወደዚህ እየመጣ ሲሄድ በተለይ ከካልቪን ወዲህ ብዙ ነገሮችን ኤኒዌይ እሱ በራሳቸው አውድ ባለቤት ስላለው እነሱን ይሄዱበታል። ስለዚህ አንድን ገድል ለምሳሌ ልቀበለው አልቀበለው የሚለውን መስፈርቱ መቁጠሪያ አውዱ ምንድን ነው? ለምሳሌ ይህን የተለያየ ነው የምንሆነው። እኔ የምረዳበት ሌላ ሰው የምረዳበት። ለምሳሌ አንድ ነገር ጠይቅ፣ ለአእምሮ የሚዘገንን ነው ይሄ ወይም ደግሞ አይ ይሄ ለማመን ይከብደኛል ካለ አንድ ሰው በእኔ እምነት ይተወው አይደለም ምለው ይጸልይ ነው። በቃ ይጸልይ። ይሄ ካልገባው እምነት ጎድሎበታል ማለት ነው። እግዚአብሔር አያደርገውም ሊል አይችልም። በቃ ምክንያቱም ገድላትን አውዳቸው በተአምር ውስጥ ከሆነ ጉዳይ ለምሳሌ ተአምሩ አለመቀበል ማለት እግዚአብሔር ይህንን ሊያደርግ አይችልም ነው ሐሳቡ። እንዲያ ከሆነ እና ለማመን ካቃተው እንደ ማንኛውም ኃጢአት ይጸልያ አቃተኝ ብሎ ይተወው አይደለም። እኔ አሁን እውነት ለመናገር አይ ይሄ አያሳምንም በቃ ይሄን ገድል አያስፈልግም ከማለት ይልቅ ለምንድን ሰዎች በራሳቸው ማረም ከጀመሩ መጨረሻችን እንቱን አይሆንም። በአንድ ወጥ በሆነ መንገድ አንሄድም። ካኖናይዝድ ነች ቤተክርስቲያን። ቀኖና አላት፣ ስርዓት አላት፣ ህግ አላት። ስለዚህ ጉዳይ እንኳን ካለ ለሚመለከተው አካል ማቅረቡ የበለጠ መድኃኒት ሆኖ ይቀርባል ነው። ሰዎች በራሳቸው መጽሐፍ ቅዱስ በራስህ መተርጎም ትችላለህ የተባለ ዕለት ምንድን ነው የሆኑት? መማር እኮ ቀላል እኮ ነው እውነት ለመናገር። መጽሐፍ ቅዱስ እንደፈለከው መተርጎም ትችላለህ የሚል ፈቃድ ሲሰጥ፣ ስለዚህ አሁን ቁጥራቸው ባላቅም 30,000 40,000 ዲኖሚኔሽን የተፈጠረው ጥቅስ ሳይዝ እኮ አይደለም። ጥቅስ ሳይዝ ቀርቶ እኮ አይደለም። ጥቅስም አለው መነሻ እኮ አለው ሁሉም። ግን ያን የተረጎሙበት ትርጉም ተበላሸና አንተ በሰጠኸው ቀዳዳ ሁሉም የራሱ የሆነ ነገር መመስረት ጀመረ። እንዲህ ነው የምንሆነው። ይሄ ትክክል አይሆንም። ስለዚህ የኦርቶዶክሳዊ እይታ ሊሆን የሚገባው ብየማምነው ይሄንን ገድል በዚህ መልኩ አጥንቸዋለሁ። ይህን ያህል ቨርሽን አለው፣ በዚህ እንዲህ ይላል፣ እንዲህ አይነት አለ፣ እንዲህ አለ። ይህ ከወንጌል ጋር ሊጣረስ ይችላል። የኔ እምነት ከወንጌል ሊጣረስ ይችላል። ይጣረሳል አይደለም ሲጀመር። እንደዛ መደምደም የኛ እንትን እንዳይሆን ነው። መንፈሳዊነታችን እኮ ስለማይረዳን ነው እንደዛ እንድናደርግ ራሱ። ይሄ ከዚህ አንፃር አያስኬደንም ብናየው። ይሄ ከዚህ ብሎ ለሚመለከተው አካል አቅርቦ ሐሳብ እንዲሰጥበት ሊቃውንት እንዲያዩት አብነት እንዳይኖር እንዲመረምሩ በቤተክርስቲያን ውስጥ ያሉ በየዘርፉ ያሉ ሊቃውንትን እንዲመለከቱት ማድረግ በጣም ተገቢ ነው ብዬ አምናለሁ እውነት ለመናገር። ከዛ ውጭ ግን ሰዎች ሁሉም በየራሱ ይተርጉም የሚል ፈቃድ ሰጠህ ማለት ባይ ዲፎልት ለምን ገድል ላይ ታቆማለህ? ይህንን ፈቃድ ለመጽሐፍ ቅዱስ ስጡ። ዋይ ለምንድን ነው የማሰጠው?
ምክንያቱም ከዛ ቀጥሎ ምንድን ነው የሚሆነው? በመጽሐፍ ቅዱስ ውስጥ አንተ ልትቀበላቸው የማትችላቸው ጉዳዮችን ላለመቀበል ሐሳብ ይመጣል ማለት ነው። ስለዚህ እንደ አንድ ሪሰርቸር፣ እንደ አንድ ቴዎሎጂያዊ ሰው፣ እንደ አንድ የቤተክርስቲያን ምሁር፣ እንደ አንድ የጉባኤ ቤት ይሄ ሴንተር ኦፍ ኤክሰለንስ እኮ መሆን አለባቸው አይደለም? ትመኛለህ እኮ አይደለም? ጉባኤ ቤቶቻችን እኮ ናቸው ደግሞ እውነት ለመናገር። ስለዚህ ይሄኛው ከዚህ አንጻር ያስኬዳል። ይሄኛው ከዚህ ቀን በጣም ይሄ ጉባኤያዊ ስትሆን ቤተክርስቲያንማ ብዙ ነገር አርማ ትሄዳለች። አንድ ሰው ትንሽ ነገር ነው ሊያውቀው የሚችለው እውነት ለመናገር። አሁን አንድ ሰው ምን አለ መሰለህ፣ ዛሬ የሚያውቀውን ዛሬ የተናገረውን ነገ ባነበበ ቁጥር ላይ ተሳስቼ ሁላ ሊል ይችላል። አንድ ሰው በተሳሳተ ቁጥር ላይ ቤተክርስቲያን እንደዛ እንዳትሆን ምንድን ነው የሚደረገው? ጉባኤያዊ ስትሆን ውብ ይሆናል እኮ። ይሄ አብነት በድጓ አለ፣ የድጓ ሊቅ አለ በእንትኑ ላይ በሊቃውንት ጉባኤ ለምሳሌ በጣም ይደቅ። ይሄ ንግግር ወይም ይሄ አብነት በብሉይ አለ፣ የብሉይ ሊቅ አለ። ይሄ በሊቃውንት አለ እንዴ? የሊቃውንት ሊቅ አለ። ይሄኛው በዚህ በቅዳሴያቱ በምን አለ አይደል? በቄርሎስ አለ። የራሱ ባለሙያ ይመጣና በቃ ይሄ ለመግለጽ ይሞክራል። አንድ ሰው አቅሙ እንዴት ሊሆን ይችላል? ትገዝፍበታለህ። ይሄ ከክፋት ከምናምን ጋር አይደለም። እውነት ለመናገር እውነቱ ስንረዳው አንድ ግለሰብ አንድ ወርድ እኮ 500 ዓመት የተጠና ወርድ እኮ አለ። አንዱ ሳይጨርሰው እየሄደ ለዛኛው ሪሰርቸር እያስተላለፈ ሰሞኑን በዚህ አንድ ወረቀት ስራ ነበር። ፒክሊሲስ የሚል ኃይለ ቃል ብቻ ነው 200-300 ዓመት ተከራክረዋል። በኢትዮጵያ ውስጥ ወደ 8 ነው 9 እይታ አለው። በጣም ይደቅ አንድ ቃል ሆነ አንድ አውድ ነች። 8 ወይም 9 እይታዎች አሉ በመጽሐፍ ደረጃ። በጣም በሚገርም ሁኔታ ግን አባቶቻችን እንዴት እንዳረሙ ተላወራለች። 8ቱን ወደ አንድ ቋት ይሰቧቸዋል። ስለዚህ አይ እንዴ የሚላለ ብለህ በከሄስክና ይሄ አያስኬድም። ያ የተባለበት 8ቱ የተባሉባቸው ምክንያቶች አሉት ለዛ ጉዳይ ማለት ነው። እና ለካ ደህና ነው በጣም ለካ ያስፈልጉናል እዛ። እና እያንዳንዱን ነገር አንድ ሰው አንድ ጉዳይ ላይ በምልአት ማብራራት አቅሙ ተፈጥሯዊ አቅሙ ራሱ ይፈቅድለታል ወይ ነው። አሁን ሊሆን የሚችለው ምንድነው? በእያንዳንዱ ግለሰብ ላይ ያለው የእምነት ደረጃ እንኳን ይለያያል እኮ አይደለም? ገድል የፍቅር ጉዳይ ነው። ገድል የፍቅር ጉዳይ ማለት ነው። በነገራችን ላይ በጣም መጠንቀቅ ያለብን ፍቅር ቃል አይገልጥልህም እውነት ለመናገር። አሁን በምንም አብራራው በሪዝን በሎጂክ በአመክንዮ አምጥተህ አምላክ ሰው ሆነ ከፍቅር ውጪ ሀተት አልታመጣት አትችልም። ፍቅር ከምንም በላይ ነው። ያንን ፍቅር በሆነ ቃላት ልታብራራው ትችላለህ፣ ግን አውዱ ፍቅር ነው። ሰማዕታት፣ ደናግል፣ መነኮሳት ገድል ላይ ያለው ታሪክ ውጤቱ የፍቅር ውጤት ነው። አምላካችን በመውደዳቸው ምክንያት የሆኑትን ነገር ነው የምታገኘው። እና የእምነትም የፍቅርም ጥግ ደግሞ በአንድ ሰው ፍጽምና ሊኖረው አይችልም። ስለዚህ ጉዳይን ለአንድ ሰው ስትሰጠው ለራሱም ጥቅም ጥሩ አይሆንም። እውነት ለመናገር ይሄ መለኮታዊ እንትን ይፈልጋል አይደል? በጣም እኮ ከባድ እኮ ነው። እግዚአብሔር ያወቀ አንድ ጉዳይ ብንመካከርበት እሱም የራሱ ሐሳብ አለው፣ እሱም በራሱ ሐሳብ አለው። እንዴት አንድ መሆን ትችላለህ? ስለዚህ ዙሩ ነው የሚሆነው። እንትን አይኖርህም፣ ህግ አይኖርህም፣ ስርዓት አይኖርህም፣ በምልአት አትገልጠውም፣ ኮንሰንሰስ አይኖርህም፣ ሊቃውንት አይካተቱበትም። እድል ፈቅደሃል። እንደዚህ አይነት ጉዳዮች ቀላል ሊመስሉ ይችሉ ይሆናል። 50 ዓመት ወጣ አመስጣቸው በጣም አደገኛ ናቸው። እውነት ለመናገር ሁሉም ነገር እንዲህ ነው የተጀመረው። ፕሮቴስታንት ዓለም ላይ አሁን በጣም አያሳዝኑም? አትሳለቅም እኮ ስለ አትመኝም እንደሰው ምን አለበት አንድ በሆኑ በአንድ ዶክትሪን በተመሩ ብለህ ትመኛለህ አይደለ? ታስባቸዋለህ እኮ አይደለ? ግን አፈጣጠሩ ግን በአንድ ቃል ነው፣ በአንድ ሐሳብ ነው። ሰላዎቹ ምን ፈጠረ? እውነት ለመናገር ጥቅማቸው በታተናቸው። እንደዚህ አይነት ቃላት ቀላል ይመስሉሃል፣ የሆነ ዘመን ግን ዋጋ ያስከፍላል። እና ከእንትን አንጻር ሳይሆን ከአቅምም አቅም ማለት የእውቀት የእምነት የቅድስና
እሱ ነው። አንዱ ጉዳይ ላይ በመንፈሳዊ መጽሐፍት ላይ ያሉ ጉዳዮች ምንድን ናቸው? እምነት፣ ሃይማኖት፣ መንፈሳዊነት፣ የርቀቱ ቴዎሲሱ ማለት ነው። ይሄን በምልአት ይወክላታል የምትለው ቅዱስ ሊኖር ስለማይችል እንትና ቅዱስ እንደዚህ ያለው እንትና ቅዱስ እንደዚህ ያለው ብለህ ማስማማት ነው እንጂ የቤተክርስቲያኗ በምልአት የምትመለከተው እንጂ አንድ ምእመን፣ አንድ ሊቅ፣ አንድ ጳጳስ በቤተክርስቲያን ውስጥ ያለው የቅድስና ልዕልና ይዞ ዲፋይን የማድረግ ጉዳይ ትገዝፍበታለች ከሚል አንጻር ነው እኔ የምመለከተው። ምናልባት ግን ከዚህ ጋር በተያያዘ እንደው አንድ መሀል ላይ ጣልቃ ባስገባው ከጥያቄያችን ውጭ ቢሆንም የግለሰቦች እይታ እስከምን ድረስ ነው ወይ ደግሞ ስፔኩሌሽን ተብሎ የሚነገረው ነገር እስከምን ድረስ ነው የሚሄደው? አሁን የሆነ ሀሳብ ሲነሳው ይሄ እኮ ስፔኩሌሽን ነው፣ ይሄ እኮ የግለሰብ እይታ ነው እየተባለ እስከምን ድረስ ነው ፈርዘር የሚሄደው? በጣም ግሩም። ከቤተክርስቲያን መማር ይሄ ራሱ እንዴት ቤተክርስቲያን የአንድ ቅዱስ ስፔኩሌሽን ንቃት አታውቅም። በጣም በሚደንቅ ነገር ሂድ ትርጓሜ ሀተታዎችን ተመልከት። አንዱ ሊቅ እንዲህ ብሎታል ይላል። ስፔኩሌሽን የሚባሉ ጉዳይ እይታዎች ናቸው፣ ሀተታ ትርጓሜዎች ናቸው። አንዱ ሊቅ እንዲህ ብሏል፣ እንዲህ አንድ ትልና ከማጋ ተስማማዎች። ከዛ ኋላ ግን ከትልቁ ፒክቸር ጋር ይገናኛል። የምጠነቀቀው ምንድን ነው? እንዲህ ያልክ ዕለት ይሄ ይፈርስብሃል ትላለች። አሁን ማንኛውም ነገር የሚተረጎመው የሚታተተው መጽሐፍት አንድ ሊቅ የሚባለው መጽሐፍትን ማሳረቅ አለበት። መጽሐፍት ብቻ ሳይሆን ሀተታዎችን ማሳረቅ አለበት። ይሄ ማሳረቅ የማይችል ከሆነ ሰው ይሄ ሰው መምህር አይደለም፣ ሊሆንም አይችልም። እግዚአብሔር ባወቀ መምህር መሆን የሚጠቅመው ምንድን ነው? የተጣሉ የሚመስሉ መጽሐፍቶች አሉ። ሙሴ ከዮሐንስ ጋር ማሳረቅ አለበት። ይሄ መምህር ሙሴ የጻፈው እና የመጀመሪያ ሙሴ ከሆነ የጻፈው ኩፋሌ ኦኬ የሄኖክ በመጽሐፉን እንኳን ብንሄድ ኦሪት የመጀመሪያ ጽሕፈት በኦርደራቸው በመጽሐፍ ኦርደር ኦሪት አንደኛ ብለህ ራዕየ ዮሐንስ መጨረሻ ብትል በዚህ መሃል ላይ ያለው ዘመን ቁጠረው። እዚህ ውስጥ ያለው መምህር ህሊና አበውን ይዞ ህሊና መምህራንን ይዞ ሙሴ ከዮሐንስ ማቴዎስ ከኢሳያስ ጋር ያስታርቃል። መምህር የሚባለው መምህር ያስፈልጋት፣ ሊቅ ያስፈልጋት። ለዚህ ነው ቤተክርስቲያን። ስለዚህ ሀተታዎች እይታዎች አሉ። ከነ ምናቸው ነው የምታከብራቸው ቤተክርስቲያን? ትጽፋለች። ከዛ ኋላ ግን እንዲህ ቢልብህ ደግሞ እንዲህ ይልባል፣ እንዲህ ቢልብህ እንዲህ ይልባል ብላ ደግሞ ከአውድ ጋር ታገናኘዋለች፣ ከትልቁ ፒክቸር ጋር። ምክንያቱም ቃላት በዶክትሪን ውስጥ ናቸው። ሀተታዎች ዶክትሪን ነው የሚመራቸው፣ ዶክትሪን ነው የሚያዛቸው፣ መከተት አለባቸው። ካፈነገጡ ይቆራጣሉ፣ ከዶክትሪን ከወጡ ማለት ነው። ገዢው ዶክትሪን ነው። ሀተታ ዶክትሪን ለማብራራት የመጡ ናቸው። ለአንድ ቃል ብዙ ትርጓሜ ሊኖራት ይችላል። ግሩም ትልቅ ባህር እኮ ነው። ተዋኛለህ እኮ መንፈስ ቅዱስ ቃለ እግዚአብሔር ለዛኛው የሚገልጥለት ነገር አለ፣ ለዛኛው የሚገልጥለት አለ፣ ለዛኛው የሚገልጥለት አለ። እነዚህ ገለጻዎች ግን በአጠቃላይ ከዶክትሪኑ ቶታሊ ከእግዚአብሔር ከሆነ ጉዳዩ ከዶክትሪኑ ጋር አይጣረሱም። ሲጀምር ተጣልተው ሊጣሉ ማይችሉም። ሲጀምር እግዚአብሔር በቃ ወይም እኛ መንፈሳውያን አልሆንም፣ አልገባንም፣ ማስታረቅ አልቻለም፣ ወይም ደግሞ እዛም እዚህ የምናገኛቸው መጽሐፍት የእውነት ትክክለኛ መጽሐፍት ቨርሽን ሐሳብ ይዞ የተገኙ አይደሉም። በሆነ መንገድ ላይ ክፍተት የገጠማቸው ጉዳት የገጠማቸው በመንገድ ላይ የተሰናከሉ 1000 ዘመን የተጓዙ ስለሆኑ 2000 ዘመን የተጓዙ ስለሆኑ እሱን በደንብ መመልከት ሊያስፈልገን ይችል ይሆናል። መጽሐፍት አባቶቻችን ግን አስታርቋቸውን እስካሁን የቆዩት አሁንም ያስታርቋቸዋል። አይ እንዲህማ ካለ እንዲህ ይልብሃል፣ እንዲህ ካለ እንዲጋጭብሃል፣ ስለዚህ ከዚህ አንጻር አያስኬድም ይሄ ነው ብለው ይደመድሙልሃል ማለት ነው። አክብሮ ማስተናገድ ግን ተገቢ ይመስለኛል። ከዚህ ጋር በተያያዘ አሁን ብዙ ጊዜ ሶሻል ሚዲያ ማህበራዊ ሚዲያ ላይ ነው አብነት አድርገን እየተነሳ ያለ ነው እና ለምሳሌ አንድ ከፕሮቴስታንት አሊያም ደግሞ ከሌላ ቤተ እምነት የሚመጣ ሰው ሊመጣ ፈልጎ ወይ ደግሞ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ልጅነትን ለማግኘት ፈልጎ ከገድላት ላይ የሚነሱ ጥያቄዎችን ሰምቶ አይ እነኚህ ነገሮች እኮ ገድለ ተክለ ሃይማኖት ላይ አሊያም ገድለ ክርስቶስ ላይ ክርስቶስ ሰምራ ላይ ይሄ ነገሮች
አያሳምኑኝም ብሎ ሊያስብ ይችላል፣ ወይ ደግሞ ሲወራ ሰምቶ ሊሆን ይችላል። ስለዚህ እነዚያን ገድላት ሳይቀበል ወይ ደግሞ እንደ መስፈርት ሳይደረግ ኦርቶዶክስ መሆን ይችላል፣ ወይ ደግሞ ባይቀበለው ችግር የለውም ማለት እንችላለን። ለማምጣት እሱን ለማሳመን ብለን ይሄ ገራት ባትቀበለው ችግር የለውም ብቻ አንተ ዋናው ኦርቶዶክስ መሆንህ ነው ልንለው የምንችልበት አለ። ከዛ በኋላ እንደ ግዴታ አናስቀምጥበትም ያንን ሰው። እኔ በመጀመሪያ በትክክል ቤተክርስቲያንን በዚህ ሐሳብ ላይ ቤተክርስቲያን ያልሆነችው ነው የተባለችው ብዬ አምናለሁ። በእንደዚህ አይነት ሐሳቤን እንግለጽ ትላለች ወይ መጀመሪያ ቤተክርስቲያን መጣና እንካ ገድለ ተክለ ሃይማኖት ፈርም ተቀበል ብላ ነው ክርስቲያን የምታደርገው? አድርጋው ታውቃለች በህይወቷ? በሂስትሪ ቤተክርስቲያን ታሪክ እንደው ያውቃል? ገድለ ቅዱስ ያሬድ ተቀበል፣ ገድለ ተክለ ሃይማኖት፣ ገድለ ቅዱስ ጊዮርጊስ ሊስት አውጥታ ተአምራቱና ገድላቱን አስነብባ አሜን አስብላ ነው እንደ ክርስቲያን ምዕመናን ሌሎች ኢአማንያን ክርስቲያን የምታደርጋቸው? ሐሳቡ አልዋለችበትም ቤተክርስቲያን። በቃ አጠቃላይ ይሄ አድርጋው አታውቅ። ለምን? ስለገድለ ሙሴ 5 መጽሐፍ እንደጻፈና ኦሪት ዘፍጥረት የሚባል እንዳለ ፈርም ብላ ነው እንደ ክርስቲያን የምታደርገው? ቃየል የሚባል አንድ ሰው ወንድሙን ገድሎታል እመን ብላ ነው የምትጀምረው? እኔ ያልሆነችው እንደሆነች አድርጎ ለዛ እንደገና መልስ ማዘጋጀቱ መታየት ያስፈልጋል። እሱ እንደዚህ አይነት ጉዳዮችን ማለት ነው። በአጠቃላይ ለምን አድርጋው አታውቅም? እውነት ለመናገር ይህ መጽሐፍ ቅዱስ ከመኖር በፊት እኮ ታጠምቃለች እኮ ቤተክርስቲያን። ታጠምቅ ነበር እኮ ክርስቲያን እኮ ታደርግ እኮ ነበር እኮ። ተውና የገድላትን፣ የድርሳናትን፣ የተአምራትን፣ የአርኪያትን፣ የቅዳሴያትን ተውና ሐዋርያት ይህንን መጽሐፍ ሳይዙ እኮ ነው ሲያጠምቁ የነበሩት። የመጽሐፍ ቁጥራት ለጥምቀት ምንድን ነው የሚያስፈልገው? አንድ ሰው ክርስቲያን እንዲሆን የሚያስፈልገው ምንድን ነው? በጣም ክሊር እኮ ነው አይደል? ወድቀን ነበር። አሁን ግን መድኃኒታችን ኢየሱስ ክርስቶስ አዳነን። በስላሴ አምነህ መድኃኔ ዓለም ከስጋችን ስጋ ከነፍሳችን ነፍሶ ከድንግል ማርያም አዳነን። ይህንን እመንና ተጠመቅ፣ ስጋው ደግሞ ተቀበል። ንስሐ እየገባህ ደግሞ እንደ አቅምህ አድርግ። በቃ የክርስቲያን አቅም እኮ ይሄ ነው። የአንድን ሰው ኢአማኒ ወደ መቅደሱ ሲመጣ፣ ወደ ቤተክርስቲያን ሲመጣ የምታደርገው ይሄ ነው። ስለ መጽሐፍት ቁጥር፣ ስለ መጽሐፍት ዝርዝር፣ ስለ ተአምራት ጉዳይ በዓለም በቤተክርስቲያን በታሪክ ስለተፈጸሙ ታሪኮችን ጭምር ካልተቀበልክ ብላ የምታስፈርምበት መንገድ ዱራት አያውቅም፣ አላደረገችውም፣ ለወደፊትም አታደርገውም። ስለዚህ ምንድን ነው የመጽሐፍ ቅዱስ 10 መጽሐፍት ካልተቀበልክ ክርስቲያን አትሆንም ብላ አታውቅም። ወይም ደግሞ መስመሩ እሱ አይደለም፣ አላውቅም። መስመሩ የአዋልድ መጽሐፍት ዝርዝር አቀራረብን መቀበል አለመቀበል አይደለም አንድ ሰው ክርስቲያን እንዲሆንና እንዳይሆን የሚያደርገው። ሐሳቡ እሱ አይደለም። የምዕመን ልክና መጠን ድርሻ አለው እንዲሆን የሚደረገው። ይሄ እኮ የጉባኤ ቤት ትምህርት እኮ ነው። የጉባኤ ቤተክርስቲያኗ ግን እንደ ቤተክርስቲያን እንደ ተቋም ስለ መጽሐፍቶቿን ስታትት የምትናገረው ትምህርት እንጂ አንድ አማኝ ከምንም ይምጣ የምታስተምረው ትምህርት ስለ ነገረ ድነት ሳሊቬሽን ነው የምታስተምረው። ሳሊቬሽን የትም ይጻፍ። እውነት ለመናገር ሳሊቬሽኑ ሐሳብ ሰጠዋለች። ጥቅስ ከመኖር በፊት
መጽሐፍ ቅዱስ ተጽፎ ጥቅስ ከመጠቀስ በፊት ቤተክርስቲያን ሳልቬሽን ታስተምራለች፣ አስጠምቃለች፣ ክርስቲያን አሰኝታለች፣ አድርገዋለችም ጭምር። ስለዚህ ያልሆነውን ቤተክርስቲያን የማትለው አድርገው ከቤተክርስቲያን ውጭ ያሉ አካላት ብዙ ጊዜ ያነሱታል። እኔም በተወሰነ መልኩ ሰምቼዋለሁ። ፕሮቴስታንት ወንድሞቻችን እንዲረዱን ወይም እንዲረዷት ከምፈልጋቸው አንዱ ይሄ ነው። የለም እንደዛ አይደለም ቤተክርስቲያን። አንድ ፕሮቴስታንትም ይሁን ፓጋንም ይሁን ሌላውም ቢሆን ወደ ቤተክርስቲያን ሲመጣ ግፋ ቢል የምናስተምረው ምንድነው? 5 አዕማደ ምስጢራት ነው አይደል? እነሱን በቀጥታ እሱ እንዲያደርጋቸው ስለምንፈልግ ነው እንጂ 81 መጽሐፍ እንዲያትልኝ እንኳን አይደለም። እኔ አንድ ክርስቲያን የማደርገው እኮ ይሄ እኮ ሌላ ዘውድ እኮ ነው። በነገራችን የመጽሐፍት ሐተታ ትርጓሜ አውንድ ካኖናይዝሪ ሌላ ርዕስ ነው። ሌላ የቤተክርስቲያን አካላት እንትን አለው ዘርፍ አለው። ይሄን ቢመለከት ማለት ነው የአንድ አማኝ እኔና ክርስቲያን አይደል እናውቃቸዋለን እንዲገለጥ ብላስ ታውቃለች። ይሄንን ተው መጽሐፍ ቅዱስ ኦሪት ዘፍጥረት ይል እንደ ዶክትሪን ነገርችን በል እንዳቅም ነው እኮ ነው። በቃ ኃጢአት ስራ ላይ ሳግባ ስጋ አምላክ ቁረብና ወደ አምላክ ሄዱ እኮ ነው መንገዱ ክሊር ነው። በቃ ልመራመር ላጥና ስትል ስኮላር ልሆን ስትል ግን መንገድ ደግሞ አለ እሱ እንጂ እንደ አንድ አማኝ እንኳን ከሌላ የሚመጣ ሰው ይቅርና እኔ ውዛ ውስጥ ያለሁት ሰው እኔ ስንት ገድል እንዳለ ቤተክርስቲያን ውስጥ እኔ መረጃ የለኝም። በእውነት ለመናገር አትጠይቀኝም። 81 ካላልክ 66 ካላልክ ብላ እንደ አንድ አማኝ አትጠይቀኝም፣ አትነግረኝም። ልጄ ጾምሃል፣ ልጄ ትመጸውታለህ፣ ግን ቤተክርስቲያን ትመጣለህ፣ ክዳን ታደርሳለህ፣ ደሰርታን ሳግባኝ ብላ ከአምላክ ከስጋ አምላክ ጋር አዋህዳይ ትሸኘኛለች። በቃ አለቀ። የሌለውን ነገር የሆነ ነገር አምጥቶ እና በዚህ ምክንያት ሊመጡ እንዳልተፈቀደላቸው አድርጎ መሳል ህሊና ላለው ሰው ጥሩ አይሆንም። ሃይማኖት ላለው ሰው ይሄ ጥሩ አይደለም። የሌለ ነገር መስጠት ነው የሚሆነው። በመጀመሪያ ደረጃ እሱ ነው መሆን ያለበት ማለት ነውና አሁን ይሄ እስኪ ድረስ ሊሄድ ይችላል መሰለክ። አሁን በምልአት ሐሳቡን ሳይረዳ አስተያየት መስጠት ትክክል እንዳልሆነ አውቃለሁ። ግን አሁን ሰሞኑ ዝም ብዬ እንትን ላይ ስመለከት ሶሻል ሚዲያ ላይ ያየሁት አንድ ሐሳብ አለ። ለምሳሌ የዘካርያስን ምሳሌ ተነሳና ተነገረው እና ዘካርያስን አለመቀበል ቻለ። በቃ ይሄ የማይሆን ነገር ነው አለ እና አለመቀበል ይቻላል የሚመስል ሐሳብ አይቻለሁ። በትክክል ተረድቼው ከሆነ ማለት ነው። ይሄ ማለት የዘካርያስ እምነት ጎዶሎ እምነት ብለህ ታትተዋለህ እንጂ የሚደነቅ ነው ብለህ የምታስበው እኮ አይደለም። ቀጥሎ ምንድነው ያመጣው ኮንሲኩዌንስ ተመልከት። መልአክ መጣና ድዳ አደረገ። ስለዚህ ማልችላቸው ጉዳዮችን አለመቀበል ስችል መልአክ እየመጣ ያቅሰፈኝ እና ይሄ ትክክል ነው ብለን መውሰድ አንችልም። ሊሆንም አይችልም። አስተሳሰቡም እንደዛ አይደለም። ሊሆንም አይችልም። ዘካርያስ መቀበል ነበረበት ማለት ነው። ተዛባሪ አይደል? ይሄን እምነት ማመን ነበረበት። በጣም መቀበል ነበረበት ማለት ነው። በመጠራጠሩ ውጤቱ ምንድነው የሆነው? ተቀሰፈ። ስለዚህ አለማመን እንችላለን፣ መልአክ እየመጣ ያቅሰፋል የሚል ድምዳሜ መስጠት ሊሆንብን ነው ማለት ነው። ሊሆንብን ነው እና በመጽሐፍ ቅዱስ ውስጥ የተጠቀሱ ጥቅሶች ለምን እንደተጠቀሱ ከምን አሁን እንደተጠቀሱና እነዛ ጥቅሶች የተመሰገኑ ናቸው ወይስ እንድናስተካክላቸው ማረሚያ ተብለው ለኛ እንደ ትምህርት የተሰጡ ናቸው ተብሎ ሊታዩ የሚገቡ ሐሳቦች ይኖራሉ። ሌላ ተጨማሪ ሐሳብ ልስጥ። አይሁድ መጡና ፈሪሳውያንን ክርስቶስን እሱ እኮ የጸራዊው ልጅ ነው፣ ዮሴፍ የጸራዊው ልጅ ነው የሚል ጥቅስ እናገኛለን። ይሄ አሁን እኛ አንቀበሉ ማለት ነው ጽርፈት ነው። ክርስቶስን ለመስደብ የተጠቀሙበት ቃል
እንደ ሞገስ አድርገን እንደ ትክክለኛ ትምህርት አድርገን አዎ የዮሴፍ ልጅ ነው የጸራዩ ልጅ ነው ልንለው አንችልም። ይሄ መጽሐፉ አለ ግን ያላችሁት ትክክል አይደለም ብለን ግን ሞግታቸውን አይሁድ እንዲሁ ንጽጽሩ ምንድነው? እመቤታችን ይኩነኒ በከመ ትቤኒ በማለቷ ብፅዕት አንቲ መባሏ፣ ዘካርያስ ባለማመን ደግሞ መቀሰፉ። ስለዚህ እምነት የሚያድግ ስለሆነ እምነት እንዲኖራችሁ ጸልዩ ነው የምንለው እኛ ቤተክርስቲያን ውስጥ። ጎደሎ እምነት እኮ አለ። በእምነት ውስጥ እኮ እምነት እኮ ያድጋል፣ እምነት እኮ ይጨምራል፣ እምነት እኮ ይቀንሳል እኮ። ይሄ ጨምርልኝ ብለህ እንድትጸልይ ይነገራል፣ ይሰበካል እንጂ ይሄ እንደ አርአያ ተደርጎ የምንወስደው ትምህርት ሊሆን አይገባም፣ አይችልም። ስለዚህ የተአምራትን የገድላትን ሐሳብ ለአእምሮ ከከበደህ ጸልይ፣ እንዲገባ እምነትን እንዲያድግ ጸልይ። ካልሆነ ገድል ላይ አታቆም። አሁን ችግሩ ምን መሰለህ? ለምን ታቆማለህ? ገድል ላይ ይቀጥላል እኮ ሌላ ቦታም እኮ ይሄዳል፣ መጽሐፍ ላይ እኮ ይመጣል። ስለዚህ ይሄ መፍትሄ ሆኖ የሚሰጥ ሐሳብ ሎጂክ ሊሆን አይችልም የሚል ሐሳብ አለ። ምናልባት ከዚህ ጋር ተያይዞ ብዙ ጊዜ የሚነሳው ገድላት ለሃይማኖት መከራከሪያ አይደሉም የሚል ነገር ነው እና ይሄ ነገር እንዴት ይታያል?